ሰላም ኤዲተርስ በባለፈው እንግዲህ እዚህ ላይ እንደምትመለከቱት የሰራሁትን ቪዲዮ አብዛኞቻችሁ እንደወደዳችሁትና ሞር ወደ አድቫንስ ወደ ሆኖ ሌቭል ወይም ደግሞ ኤዲቲንግ እንገባ ጠይቃችሁኛል። ሶ በዛሬው ቪዲዮ እንግዲህ እሱን እንዴት አድርገን ወይም ደግሞ አሁን እዚህ ላይ የምትመለከቱትን ስክሪኑ ላይ ያለውን ኤዲት እንዴት አድርገን ክሬት እንደምናደርግ ነው ማሳያችሁ። ይህንን የምናደርገው እንግዲህ በካፕከት ፒሲ በመጠቀም ነው ማለት ነው። ሶ ቀጥታ ወደ ቪዲዮ። እንደምትመለከቱት እንደዚህ ከከፈተልን በኋላ እንግዲህ ያዘጋጀሁት የራሴ የኔ ፎልደር ስላለ እንግዲህ እሱን አፕሎድ አደርግለታለሁ። ሶ ይሄንን ይመስላል። መጀመሪያ እንግዲህ ባክግራውንዱን እንደዚህ ያስገባለታለሁ። ሞር እንግዲህ አሁን እዚህ ጋር ከቢጊነር እስከ አድቫንስ ሌቭል ላላችሁት እንዲሆናችሁ አድርጌ ቪዲዮውን የምሰራው ለዛ ስለሆነ ሞር አንዳንድ ዲቴይሎች ላይ ልገባ እችላለሁ፣ ወይም ደግሞ ቀስ እያልኩ የምሰራበትን ፓርት ስላለ አድቫንስም እስከ ቢጊነር ድረስ ላሉት ሌቭል ለሚሆን አድርጌ የሰራሁት ስለሆነ እንግዲህ ሁላችሁም እዚህ ያያችሁ ኢዚሊ መከታተል ትችላላችሁ ማለት ነው። እንደዚህ ሎንግ አደርገዋለሁ ቪዲዮም ማለት ነው። ከዛ መቀጠል እንግዲህ እዚህ ላይ ፊልተር የሚለው ላይ ክሊክ እናደርጋለን። ዘን እንግዲህ አድ የምናደርጋቸው ሁለት አይነት ፊልተሮች አሉ። የመጀመሪያው እዚህ ጋር ይሄ አምብል የሚለውን እንደዚህ አዳረግበታለሁ። ሙሉውን እንደዚህ ይሄኛውን አስገባውና ትንሽ ኢንቴንሲቲውን በዚህ ቀንሰዋለሁ። ከዛ መቀጠል ደግሞ ቫይብራንት ዋን የሚል አለ። እሱኛውን ከሪ ያደርገዋለሁ እንደዚህ አርክ አረኩበት በኋላ ይሄኛውን በመቀነስ እንግዲህ ሙሉውን እንደዚህ ሰሌክት አደረገውና አልት ፕላስ ጂ ነካለው። ይሄም ማለት እንግዲህ ኮምፓውንድ ያደርግልናል። ሶ ሾርት ከቶችን በባለፈው ቪዲዮ እንዳልኳችሁ እንደዚህ ክሊክ እያደረጋችሁ እንግዲህ ማወቅ ትችላላችሁ። ያው ኮምፓውንድ ክሊክ አልት ፕላስ ጂ ነው። ስለዚህ ይሄን እንግዲህ ካሁን በኋላ ክሊክ በማድረግበት ጊዜ እንድትረዱት ነው። ሶ ይሄን ክሊክ ካረኩት በኋላ እንግዲህ ቀጣይ የምናስገባው ምንድነው እዚህ ላይ ያስገባውትን የካርድ ዴክ ወይም ደግሞ ካርታውን በእንደዚህ አይነት መልክ አዳረጓለሁ ማለት ነው። እሱንም ከዚህ እስከ ባክግራውንድ የመጨረሻ ድረስ እኩል አደረገውና እንደዚህ ሳይዙን አሳንሰዋለሁ። ዘን እንግዲህ ሲጀምር የምፈልገው በራሴ ሎጎ ወይም ደግሞ በራሴ ብራንድ ስለሆነ እንደዚህ አዳረግበታለሁ ማለት ነው የራሴ ሎጎ። ሶ አሁን እንደምትመለከቱት እንግዲህ አውቄ ነው ከለሩን ያልቀየርኩት። በእንደዚህ አይነት መልክ ሎጎ ለእናንተ ሊሰጣችሁ ይችላል፣ ወይም ደግሞ እንደዚህ አይነት ከለር ሊኖራችሁ ይችላል። ሶ እንዴት አድርጋችሁ እንደምትቀይሩት ወደ ብላክ እና ዋይት ደግሞ ማድረግ የምትፈልጉ ከሆነ እንዴት እንደምታደርጉት ነው ማሳያችሁ። ሶ ስለዚህ አሁን ይሄ ከለርፉል ነው። እዚህ ላይ ስለማይመቸኝ እንግዲህ ከርቭ ላይ ገባና ይሄን ይዛችሁ ነጩን ወደታች በምታደርጉበት ጊዜ እንደዚህ ወደ ብላክ እየሆነ ይመጣል ማለት ነው። እንደምታዩት ወደ ላይ ደግሞ እንደዚህ ነጭ ነው የሚሆነው፣ ይሄ ወደታች ደግሞ ብላክ ይሆናል ማለት ነው። ከዛ መቀጠል ቤዚክ ላይ ገባና እንደዚህ እዚህ ላይ ኤክስፖዠር የሚለውን እንግዲህ እንደዚህ እቀንሰዋለሁ። ኮንትራስቱን ጨምረዋለሁ። ሃይላይቱን ስቀንሰው እንደዚህ አይነት መልክ እንግዲህ እንደምትመለከቱት ብላክ የሆነ አምጥቶልናል ማለት ነው። ሶ ይሄኛውን ክሊክ አደረገውና እንደዚህ ቪዲዮ ላይ ገባለሁ። ወደታች ትወርዱና ብሌንድ የሚለውን ክሊክ ታደርጉታላችሁ። ዘን ኳሊቲውን እንግዲህ እንደዚህ እንቀንሰዋለን። እንደምትመለከቱት አሁን አሪፍ ሆኖልናል ማለት ነው። ሶ ዴኩ ላይ ወይም ደግሞ ካርታው ላይ የራሱ ፕሪንት የተደረገ እንዲመስልልን ማለት ነው። ሶ እንደዚህ አድርጋችሁ ከጨረሳችሁ በኋላ ደግሞ ሁለቱም የዴኩን ፓርት እና ይሄኛው ከላይ ያለውን የሎጎን ፓርት ድጋሜ ኮምፓውንድ እናደርገዋለን። ከዛ መቀጠል ደግሞ የምንጨምረው እዚህ ላይም እንግዲህ አለ ማለት ነው። ኢፌክት ላይ ትገቡና ያስቀመጥኩት አለ እኔ ኦልድ የሚለውን ነው። ሶ ኦልድ የሚለውን እንደዚህ አርት አደርጉበታላችሁ። ሶ ሙሉ ቴክስቸሩን ይሄኛውን ስለፈለኩት አልነካውም፣ እንደዚህ ያስገባበታለሁ። ከዛ መቀጠል ደግሞ ድጋሜ ፊልተር ላይ ገባና ይሄኛውን እዚህ ጋር ባድ ቡኒ የሚለውን እዚህ ጋር ያለውን አምታችሁ ታስገቡታላችሁ ማለት ነው። ሶ ዙም አድርገን እንደዚህ በምንመለከትበት ጊዜ ዴካችን እንደዚህ ሪያሊስቲክ የሆነ ሉክ እንዲኖረው ያደርግልናል ማለት ነው። ሶ አሁን ደግሞ ወደ አኒሜሽናችን ነው የምንገባው ማለት ነው። ወደዚህ ላስገባውና እዚህ ላይ ያሉት እንግዲህ የተጠቀምኳቸው እንዳለ አሴቶችን የቴሌግራም ቻናሌ ቃላብ ጂኤፍኤክስ ላይ በመግባት እንግዲህ ማግኘት ትችላላችሁ። እሱ ጋር ያለውን ክሊክ በማድረግ ዳውንሎድ አድርጋችሁ እንግዲህ በመስራት የተለያየ አይነት የሶሻል ሚዲያ ፖስት ላይ እዚህ ጋር የምትመለከቱት ኢንስታግራም ፔጅ ነው። እሱን እኔን ሜንሽን በማድረግ እንግዲህ አሁን ይሄኛውን አኒሜሽን በራሳችሁ ስታይልም ሊሆን ይችላል፣ ወይም ደግሞ ይሄኛውን ራሱን ከሰራችሁ ሜንሽን በማድረግ እኔን ማሳየት ትችላላችሁ ማለት ነው። እኔም እዛው የኢንስታግራም ፔጅ ላይ ይሄኛውን ቪዲዮ ስለምለቀው ሶ በመጀመሪያ አኒሜሽናችንን ስንጀምር እንግዲህ ቤዚክ ላይ ገባና እዚህ ጋር የምትመለከቱት ይሄ ሮቴት ማድረግ ነው። ወደዚህ እንደዚህ በምታደርጉበት ጊዜ ሮቴሽን ይባላል። ሶ ሮቴት ማድረግ ነው። እንደዚህ ላሳንሰውና ኢፍሬምን እንደዚህ ትራንስፎርም የሚለውን ሙሉን ክሊክ ታደርጉታላችሁ። ኢፍሬማችሁን ከመጀመሪያ ማድረጋችሁ እንዳትረሱ። ይሄ ከመጀመሪያ ማለት ነው። ዘን ትንሽ ጠጋ ይልና
ራሱ ይሄኛው አኒሜሽኑ እንደዚህ እንዲወርድልኝ እፈልጋለሁ። ሶ ሮቴሽኑንም እንደዚህ አስተካክለዋለሁ ማለት ነው። እዚህ ጋር ትንሽ ወረድ እንዲል እንደዚህ አደርገዋለሁ። ይሄንን በሚመስል መልኩ አኒሜሽኑ ይታያል ማለት ነው። አሁን በምንመለከትበት ጊዜ ይሄንን ይመስላል። ግን ሞር ስሙዝ እንዲሆን እንግዲህ ከዚህ በፊት እንዳሳያችሁ ክሊክ ታደርጋላችሁ፣ ራይት ክሊክ። አሁን ይሄ ለማሳየት ነው። አልት ፕላስ ኬ ነው ካሁን በኋላ የምንነካው፣ ያው የሾ አኒሜሽኑን እንዲያሳየን ማለት ነው። ኤክስን ክሊክ ታደርጋላችሁ። ይሄን ክሊክ እናደርጋለን። እዚህ ጋር ሾ ኦል ፕሪሴት የሚለው ላይ ዚን የሚለውን ድራግ እናደርግለታለን። ዋይ ላይም ነክተን ይሄኛውን ክሊክ በማድረግ ክሊክ እናደርገዋለን። እንዲሁም ሮቴሽኑን ነክተን ዚን እናደርገዋለን ማለት ነው። ሶ ይሄን ኤክስ እንበለውና ድጋሚ ለመመለስ አልት ፕላስ ኬ እንነካለን። አሁን መልሰን በምንመለከትበት ጊዜ አኒሜሽናችን እንደዚህ ስሙዝ ሆኖልናል ማለት ነው። ከዛ በቀጠል ደግሞ ይሄኛውን ራሱን ዲፕሊኬት እናደርገዋለን። ይሄንን የምናደርገው እንግዲህ ኮምፒውተራችን ላይ አልት የሚለውን ክሊክ ታደርጉታላችሁ። እንደዚህ ዘን ድራግ አድርጋችሁ እንደዚህ ትለቁታላችሁ ማለት ነው። እንደምትመለከቱት ይሄንን ይመስሉልናል። ሶ ዙም እናድርገውና ለኤዲታችን እንዲመቸን ወደዚህ እንሄዳለን። ዘን እንግዲህ አኒሜሽናችን እናየውና ትንሽ ጠጋ ትሉና እዚህ አካባቢ ሊወርድ ሲል እንደምታዩት እዚህ ጋር ይሄኛውን ኪፍሬሙን እዚህ ጋር ትራንስፎርም የሚለውን ክሊክ አደርግለታለሁ። ዘን ከዚህ በኋላ ያለውን ደግሞ ከታረጓለሁ ማለት ነው። ባለፈው እንዳሳየዋችሁ የኪቦርድ ሾርትከቶችን ማወቅ መስት ነው። አሁን ከዚህ ወደዚህ ያለውን መቁረጥ የምትፈልጉ ከሆነ ኪው ነው የምትነኩት። ከዚህ ወደዚህ ያለውን ደግሞ ከሆነ ደብሊው ነው የምትነኩት። ኪውን ስነካ እንደምትመለከቱት ከዚህ ወደዚህ ያለውን ቆርጦልኛል። እንግዲህ ይሄኛው እንደዚህ ልክ እዚህ ጋር ሲደርስ እንግዲህ እቺኛዋን አኒሜሽኗን እንደዚህ አድርጌ ወጣ አረጋታለሁ ማለት ነው። ይሄንን በሚመስል መልኩ ልስራው ማለት ነው። እንደምትመለከቱት በዚህ መጣ፣ እንደዚህ ሆነ ማለት ነው። እንደዚህ ካስተካከልኩት በኋላ እንግዲህ ከዚህ ስር ያሉትን ካርዶች እንግዲህ ቹዝ ዩር ኦን ካርድ ወይም ደግሞ የራሳችሁ ካርድ ምረጡ የሚለውን ስለሆነ የምሰራው እዚህ ጋር እንግዲህ ኮምፖውንድ ያደረኩትን ደብል ክሊክ አደርገዋለሁ። ዘን እንግዲህ የሚቀየረው ነገር ስላለ ማለት ነው። ይሄኛውን ክሊክ ሚዲያ ላይ እንገባና የመጀመሪያው እንግዲህ እዚህ ጋር የተለያዩ አይከኖች አሉ። የመጀመሪያው አይከን ይሄኛውን መርጬ እዚህ ላይ እንዲህ ስታስገቡበት ራሱ ይቀየራል እንደዚህ። ሪፕሌስ ኢሜጅ የሚለውን ወይም ደግሞ ሪፕሌስ ክሊፕ የሚለውን ክሊክ አደርጋለሁ ማለት ነው። እኔን ክሊክ እናደርጋለን፣ እንደዚህ እናሳንሰዋለን። ከዛ መቀጠል ደግሞ ምንድነው የምናደርገው ቴክስት ላይ እንገባለን። ቴክስታችንን የምናመጣውና ከመጀመሪያው ጀምሮ እናደርገዋለን። ከመጀመሪያው እስከ መጨረሻው እንደዚህ ታስገቡትላታላችሁ። እዚህ ላይ ክሊክ ላድርግና ድጋሚ ሲስተም ላይ አዘጋጁት የራሴ ፎንት አለኝ።
ባክን በለው አንድ የመጨረሻችንን እንደዚህ እናስገባለን። ቪዲዮ ላይ እንግባና እስካሁን የሰራናቸው አኒሜሽኖች እንግዲህ ይሄንን ይመስላሉ። ወርታቸው ወርደን በምንመለከትበት ጊዜ ይሄ ሁሉ አሉ ማለት ነው። እዚህ ጋር እንግባና የዚህኛውንም ቦታውን ትንሽ እንደዚህ አሬንጅ እናድርገው። ይሄኛውን ደብል ክሊክ እናድርግና የመጨረሻ ይቀራል ያው ዩቲዩበር የሚለውን ነው። ዩቲዩበር የሚለውንም እንደዚህ ከጻፍን በኋላ ባክ እንለዋለን። አሁን አራቱ እንግዲህ እንደዚህ በምንመለከትበት ጊዜ ይመጣል። ካርታው እንግዲህ እንደምትመለከቱት እንደዚህ የታየ ይመስላል ማለት ነው። እዚህ ጋር ከሰራን በኋላ እንግዲህ ድጋሚ እዚህ ጋር ከላይ የምንጽፈው ቴክስት አለ። እንግዲህ እሱኛውን እንዴት አድርገን እንደምናደርግ አሳያችኋለሁ። እዚህ ጋር ቴክስት የሚለውን ክሊክ እናደርጋለን። ቴክስታችንን እናመጣዋለን። ሚኒማይዝ አድርጉትና ይሄን እስከ መጨረሻው እኩል እናደርገዋለን። ከዛ የመጀመሪያው ቴክስት ላይ የራሳችሁን ብለን ጻፍ። እንደዚህ ፎንቱንና እንደምትመለከቱት እንደዚህ ካስተካከልን በኋላ እንግዲህ ይሄኛውን ወደ ላይ እናደርገዋለን። እዚህ ድረስ እናደርጋታለን። እዛ መቀጠል ትንሽ ወደታችን ወርድና ሻዶ የሚለውን ክሊክ እናደርገዋለን። ኳሊቲውን እንቀንሰዋለን። እንደዚህ ያው ይሄ ከእናንተ ጋር የሚሄደውን ነው እናንተ የምታደርጉት። እኔ እንደዚህ አደርገዋለሁ። ይሄን ላድርግና ትንሽ ልመልከተው። የራሳችሁን ልበልና አኒሜሽን ላይ ለመግባት እንግዲህ የተለያየ አይነት አኒሜሽን አለ። ያው እኔ ደግሞ ዌቪን የሚለውን ነው የምፈልገው። በዌቪን እንደዚህ ይገባል። የራሳችሁን የሚለው ቴክስቱ ማለት ነው። እንደምትመለከቱት የራሳችሁን ይልና ልክ እዚህ ጋር ሲያቆም ይሄን ድጋሜ አልት ፕላስ ልበለውና ሶስት ጊዜ ላርገው እንደዚህ ማለት ነው። ይሄኛውን እንደዚህ ላምጣው ሶስተኛውን እዛ ምረጡ ልበለው። ይሄኛውን ፓርት መሀል ላይ ያለውንም ደግሞ ክሊክ ላድርገውና እዚህ ጋር ካርድ የምትለዋን ፓርት እንግዲህ ሞር ፎከስ እንዲኖራት ስለፈለኩ ወደታችን እንወርዳለን። እንደዚህ ይሄን ክሊክ በማድረግ ከለር እናንተ የፈለጋችሁትን ትመርጣላችሁ። እኔ የሎ አደርገዋለሁ። ወደታችን እንወርድና ድጋሚ ይሄ ብላክ የሚለውን ወደ የሎ እንወስደዋለን። ይሄንን ይመስላል ማለት ነው። የዚህኛውን ግን የቴክስቱን ፎርማት ወይም ደግሞ ፎንቱንና አገባቡን አኒሜሽኑን እንቀይራለን። ፖፕ አፕ እንዲሆን የፈለኩት ቴክስቱ ላይ ገባለሁ። ፎንት ሳይዙን ትንሽ ጨምረዋለሁ። ወደዚህ ልሂድና ዘን ደግሞ ድጋሚ የፎንቱን ሳይዝ መቀየር ስለፈለኩ የፎንቱን ስታይል መቀየር ስለፈለኩ እንግዲህ እዚህ ላይ ገባና የፎንቱን ስታይል እንግዲህ እንደዚሁ ቀይሯለሁ ማለት ነው። ይህንን በሚመስል መልኩ አስተካክያለሁ ማለት ነው። የራሳችሁን ካርድ ምረጡ የሚለው ይህንን በሚመስል መልኩ ይታያል። ዘን እንግዲህ ከዚህ በኋላ እንግዲህ የምናደርገው ደግሞ ወደ ታችኛው የመጀመሪያው አኒሜሽን እንሄድና ይሄ እንደዚህ ከገባ በኋላ እንጀምርበት አኒሜሽኑን እንደዚህ ቪዲዮ ላይ ገቡና ትራንስፎርም የሚለውን ይሄኛውን ክሊክ ታደርጉታላችሁ። ዘን እንግዲህ ትንሽ እንጠጋለን። ከዛ መቀጠል ወደ ላይ እናመጣውና ከስረኛው ጀምሮ እንዲመጣ ስለፈለኩ ማለት ነው ኮንትሮል ዜድ ላድርገው። ባክግራውንዱን ሎክ ማድረግ ትችላላችሁ። እንደዚህ ኤዲት ስታደርጉ እንግዲህ አሁን ላይ ኤዲት የማታደርጉት ፓርት ካለ ሎክ የሚለውን ከስር እዚህ ጋር የምታዩትን ክሊክ በማድረግ እንዳይንቀሳቀስ ማድረግ ትችላላችሁ ማለት ነው። ክሊክ አደረገውና እንደዚህ ይሄን ላይ ስበዋለሁ እንደ ድጋሚ ይሄ ላይ ልግባና ሳይዙን ላሳንሰው 77 ላድርገው። ያው ቁጥር እንግዲህ ይሄኛው የምታደርጉትን ለራሳችሁ መያዝ አለባችሁ። ይሄኛውንም 0 ላድርገው። 77 ማለት ከዚህ በኋላ ያሉትን እንዳለ በዚህ ሳይዝ እኩል እንዲሆንላችሁ ማለት ነው። እንደምትመለከቱት እንደዚህ መጣ፣ እዚህ ጋር ቁጭ ይላል ማለት ነው። ድጋሚ ደግሞ ለሁለተኛውም ትንሽ ጠጋ እንልና እዚህ ጋር ክሊክ እናደርጋለን። አኒሜሽን እንዲጀምር መጀመሪያውን እንነካዋለን። ትንሽ ጠጋ እንላለን። ኖርማሊ አኒሜሽን ነው እዚህ ጋር የሚጀምር ስለሆነ ራቅ ብዬ ብጀምረው ይሄኛው አሪፍ ይሆናል። ራቅ ላርጋት ትንሽ። ያን እንግዲህ እዚህ አካባቢ ራቅ እያደረጋችሁት በእናንተ ማለት ነው። ታይሚንጉን ግን ፍሬሙን የሁሉንም እኩል ብታረጉት አሪፍ ነው። ከዚህ ከጀመራችሁ 1 2 3 4 5 6 7 8 9 ላይ እንደዚህ ታረጉታላችሁ ማለት ነው። እሺ 9 ላይ ድጋሚ ትራንስፎርም
ወደ ላይ እናደርጋለን። እዚህ ጋር 77 እንደዚህ እናደርገዋለን ማለት ነው። አሁን የሁለቱ ይለያያል ማለት ነው። እንደዚህ ይመጣል። እንደምታዩት ይሄ ቁጭ ይላል ዘንድ ይሄኛውም ቁጭ ይላል ማለት ነው። ትንሽ ሂደት እንልና ድጋሚ ይሄን ክሊክ እናደርገዋለን። ከዚህ በኋላ እንግዲህ ሴም ፕሮሰስ ነው የምንጠቀመው። 1 2 3 4 5 6 7 8 9 አኒሜሽናችንን እናመጣለን። ይሄን 77 እናደርገዋለን። እንደዚህ ይሄኛውንም እናስገባዋለን ማለት ነው። የካርድ አይነት አቀማመጥ እንዲኖረው ነው ሮቴሽኑ በደንብ ያላስተካከልኩት። ድጋሚ ትንሽ ጠጋ እንላለን። እንደዚህ ይሆናል ማለት ነው። ቪዲዮአችን እንግዲህ ከመጀመሪያ አድርገን በምንመለከትበት ጊዜ እንደዚህ አይነት በጣም የሚያምር አኒሜሽን ሰራን ማለት ነው። ካርዶቹ እንደዚህ ቹዝ የራሳችሁን ካርድ ምረጡ ወይም ደግሞ ላይፋችሁ የሚለውን እሱን ለማሳየት ነው። እንደምትመለከቱት ይሄንን በሚመስል መልኩ ሁሉም ያው ቁጭ ይላሉ ማለት ነው። ከዚህ በኋላ ደግሞ የምናደርገው ምንድነው ሁሉንም አኒሜሽናችሁ ማስተካከል አለባችሁ ስላልኳችሁ አልት ፕላስ እንነካለን። እንግዲህ እዚህ ጋር ያሉትን ኦል ፕሪሴት ትሉትና ኢዚን እናደርገዋለን። የነዚህንም ክሊክ እያደረግን ይሄኛውም እንደዚሁ ሁሉንም እንግዲህ ያው አኒሜሽኑን አሁን ለመደጋገም ነው። እዚህ ጋር ያሉትን ራሳችሁ ታስተካክሉታላችሁ ማለት ነው። ስሙዝ የሆነ ትራንዚሽን እንዲኖረው ማለት ነው በሚገባበትና በሚወጣበት ጊዜ አሪፍ እንዲሆን። እንግዲህ የሁሉንም ኪ ፍሬም አኒሜሽኑ እንግዲህ አስተካክዬ ጨርሻለሁ። ከዚህ በመቀጠል ደግሞ እዚህ ላይ የምትመለከቱት የመጨረሻ ሙቭመንት ወይም ደግሞ አውት ሲወጣ እናስተካክልበት ይሆናል ማለት ነው። እዚህ ይመጣና ወደዚህ ጋር ሊሄድ ሲል ይችኛዋ ብቻ ካርቷ ስለምትቀር እዚህ ጋር እንመጣና ወደታችን እንወርዳለን። ብሌንዲንግ ላይ እንገባለን። ይሄን ክሊክ እናደርጋለን። ከዚህኛው እኩል ማለት ነው ከመጨረሻው አኒሜሽን እኩል ያለውን አኒሜሽን ነው የምንሰራው። እዚህ ጋር በዚህ መሰረት እዚህ ጋር አንድ ኪ ፍሬም እናበራለን። እዚህ ጋር ሁለተኛው እንደይመጣና እዚህ ጋር ያለው ይሄኛውን ወደታችን እንወርዳለን። ክሊክ እናደርገውና ይሄኛው እናጠፋለን ማለት ነው። ይሄኛው ወደዚህኛው ሲሄድ እዚህ ጋር ያለው ይጠፋል ማለት ነው። ደብሊው ነክተን ይሄኛው ወደዛ እንዲሄድ እናደርገዋለን ማለት ነው። ወይም ደግሞ እንዲቆረጥ እናደርገዋለን ማለት ነው። አሁን አኒሜሽኖቹ እንደምትመለከቱት ይሄንን በሚመስል መልኩ ጨርሰናል ማለት ነው። ከዚህ በኋላ ትንሽ እንደዚህ ሄድና ሙሉውን እንደዚህ ክሊክ እናደርገዋለን። ያን እንግዲህ ደብሊው ነክተን ከዚህ በኋላ ያለው ክሮፕ እናደርገዋለን ማለት ነው። ይሄኛውን ብሎክ የሆነውን በዛው አንዴ ክሮፕ እናደርገውና ይሄን ሙሉውን እንግዲህ ከዚህ በኋላ ያለው የሰራናቸውን የካርታውን ፓርት ብቻ እንደዚህ ክሊክ በማድረግ አልት ፕላስ ጂን በመንካት እንግዲህ ኮምፓውንድ ክሊፕ እናደርገዋለን ማለት ነው። አኒሜሽኑ ይሄንን በሚመስል መልኩ ይታያል ማለት ነው። የመጨረሻ ደግሞ አንድ የሚቀረን አለ ሞር ሪያሊስቲክ እንዲሆንና እንዲያምርልን የሲኒማቲክ ሉክ ደግሞ እንዲኖረው ያዘጋጀሁት የራሴ እዚህ ጋር ሻዶ አለ። እሱን ከላይ ከሁሉም ላይ ነው የምታደርጉት ከቴክስቱም ሁሉንም ከሰራችሁት ላይ ማለት ነው። እንደምትመለከቱት እንደዚህ ያው ሻዶ ሉኩን በእንደዚህ አይነት መልክ የሚሰጥልን አይነት ነው ማለት ነው። ይሄኛውን ክሬት ካደረጋችሁ በኋላ እንግዲህ እዚህ ጋር ባክግራውንዳችንና ይሄ የሚጀምርበት ፓርት ላይ እንደዚህ የሁለቱም ማለት ነው ይሄኛው ባክግራውንዱና ዴክ ወይም ደግሞ የካርታውን የሰራንበት ላይ እንደዚህ ትመጣላችሁ። ይሄኛውን ክሊክ እናርግና ትራንስፎርም የሚለውን ክሊክ ትንሽ እናርገው 100 የነበረውን 105 እናርገው 110 ቆይ ያው ሳይዙን እያያችሁት ማለት ነው። ሲገባ ያው ከዙሚን እንዲገባ ማለት ነው። የዚህኛውን እንግዲህ ክሊክ ላርግበትና እንደዛው የዚህኛው 105 ነገር ይሁንና ፍሬሙን ላብራ የሁለቱም አለ ማለት ነው። ትንሽ ጠጋይልና እዚህ አካባቢ ላይ ደግሞ ይስተካከላል ማለት ነው። ይሄኛውን ድጋሚ 100 እናደርገዋለን። የስረኛውንም ደግሞ ድጋሚ ክሊክ አድርገን
ትራንዚሽን እንደዚህ አስገባበታለሁ። ዱሬሽኑን እንግዲህ እንደዚህ መጨመር ማሳጠር ትችላላችሁ። እኔ ትንሽ እንደዚህ ላድርገውና ይሄንን ይመስላል ማለት ነው። የባክግራውንዱ ሳውንዱን ደግሞ እኔ የሚውዚክ ኮፒራይት ስላለበት ዩቲዩብ ላይ አሁን ስለቀው እሱን ስለሚያስገባብኝ በሌላ አስገብቼ እንግዲህ ኤክስፖርት አድርጌ ምን እንደሚመስል አሳያችኋለሁ። ያው እንግዲህ ይሄንን ይመስላል። ማንኛውም አይነት ጥያቄ ካላችሁ እንግዲህ የኮሜንት ሴክሽን ላይ በመጻፍ እንግዲህ እኔ ሙሉ ያላችሁን ጥያቄ መልስላችኋለሁ። የተለያየ አይነት ስራዎችን ወይም ደግሞ ሾርት ፎርም ቪዲዮዎችን እኔ ጋር ማሰራት የምትፈልጉ ከሆነ እዚህ ጋር ባለው ስልክ በመደወል ማሰራት ትችላላችሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም አይነት የቪዲዮ አይዲያም ካለ እንግዲህ የኮሜንት ሴክሽን ላይ አሳውቁኝ። ስቴፕ ባይ ስቴፕ እንዴት አድርገን እንደምንሰራ በካፕከት አሳያችኋለሁ ማለት ነው።